ካልተች እንኳን መቼ ምን እናንተ አንነካካ ሙጣልኝ በቃ እኔ ማንንም አልፈልግም ሙጣልኝ ምንም አላውቀው ነገር ምን ተፈጥሮ ነው እርግዝና ሳይመጣ አይቀርም አንቺ ዶሮ ነሽ እንዴ በነፋስ የምታረግሽ እኔ ከአንተ ውጭ ማን እናውቃለሁ በአሁን ሰዓት ተጫዋች ነገር ነሽ ክለብ ነው ያጣችሁ እንጂ በጣም ትጫወቻለሽ ከአንተ ውጭ አላውቅም ትላለች ምንድነው እያልሻለሁ እውነቱን ንገሪኝ ምንድነው የምትይው አንተ ትላለች አይንሽንም ማየት አልፈልግም እንዳትደውይልኝ አልደውልልህ እየሰማሽ ነው አይደል አይንሽንም ማየት አልፈልግም እንዳትደውይልኝ እሺ እንደዚህ ላደረጋችሁት ደግሞ የጊዜ ጉዳይ ነው ዋጋ ትከፍላለች እስኪዶሴው ይውጣ የምጠየቅበት ወንጀልን ሳላውቀው እኔ አልቀጣበት በማላውቀው ጉዳይ በመሰላቱና የተከሰስኩ የደበራት ሌላ ቱን ንገሪኝ ከማን ጋር ነው እንደዚህ አይነት ነገር ያደረግሽው ይቅር ይበልህ እግዚአብሔር ውጣልኝ በቃ በእግዚአብሔር ውጣልኝ በቃ እኔ ማንንም አልፈልግም ውጣልኝ እዚህ አዲስ አበባ ላይ ውጣልኝ አልፈልግም በቃ ውጣልኝ ዛሬ እኔ ሰጠችኝ ምን ሆነ ነው ምንድን ነው የሚለው አብራለሁ ማትረጋግም ገረና ምንድነው ምንም አውቀው ነገር ምንም አውቀው ነገር የለም ሳትከፍቶ ይዘህለት ሂድን ያለችኝ ምንም አውቀው ነገር እየነገርኩት እኮ ነው ለምንድን ነው የሚለው በአደራ መልክ ይዘህ ሂድ ነው ያለችኝ በቃ ሌላ ነገር እኔ ምን እንዳደራ እኮ ነው የሰጠችኝ ምንም ሳትከፍቶ ይዘህለት ሂድ ነው እኮ ተመልሼ አልመጣም እኮ ነው ያለችው ዳግመኛ እኔ የማውቀው ነገር ኬት አለሽ እንደዚህ እንዳለች ውጣልኝ በቃ በእግዚአብሔር ውጣልኝ በቃ እኔ ማንንም አልፈልግም ውጣልኝ አብራም ለሆነ ማትረጋገሙ አቤላ ውጣልኝ በቃ በእግዚአብሔር ውጣልኝ ምንድን ነው የሚለው አብርሃም እሺ እኔ ላውራው አቤል እኔ ላውራው በቃ ተረበበው ዳግመኛ ተመልሼ አልመጣም ነው ያለች ያለችው እዚህ ቤት ማለት ነው በጨረቃ ብርሃን ታጅበን ፈክተን እንዳደይ ሰላም ሰላም ውድ ሀገሬ ልጆች እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ በያላችሁበት ብዝት ትርፍርፍ ይበልልኝ እያልኩኝ ዛሬም በአዲስ ቪዲዮ መጥቻለሁ። ቻናሌን እንግዲህ ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያረጋችሁ ቤተሰብ ሆኑ አበረታቱኝ እላለሁ። እንግዲህ በአብርሽና ሩት ጉዳይ አዲስ ነገር አለ ማለት ነው። ከዚህ በፊት ያው ሁላችንም እንደምናውቀው አብርሽና ሩት እንግዲህ ያው ቡጥቡጥ ላይ ናቸው ማለት ነው። ያው ተገናኝተው ያለውን ነገር ዲስከስ ለማድረግ ለመነጋገር እና ለመፍታት ተሞክሮ ነበረ፣ አልሆነም። ሀሳቤን አሳውቅሃለሁ በሚል ነበር ትታው ሄደችው እንዳያችሁት ሩት ማለት ነው። እንግዲህ ሀሳቧን በደብዳቤ ያድርገዋለች። ድጋሚ መገናኘትም ፍላጎት እንግዲህ እንደሌላት ነው በደብዳቤ ማድረግ ማለት። እንደሚታወቀው ያው ወደ ቡታጅራ እንዳልሄደች እና አዲስ አበባ እንደሆነች ነው። ግን ድጋሚ ለመገናኘት እንኳን ምን ያህል እንደሰለቻት የምታውቁት ድጋሚ መገናኘት እንኳን ነው ያስጠላትኝ ማለት ነው። እና አንዳንድ ጊዜ ሴት ልጅ ማለት ለምትፈልገው ሰው ነው ባይዘወይ ይሄ ተደጋጋሚ ጭቅጨቃ ማለት እንዴት ነው ጨቀጨቀችኝ ይላሉ አይደል ወንዶች ትጨቃጨቃለች ይላሉ። ሴት ብዙ ጊዜ ከሴት ልጅ እንትን የሚለው ጭቅጭቋ ነው። ግን አንድን ሰው ተከታትላ እያንዳንዱን ነገር ይሄ ቢሆን ይሄ ባይሆን ብላ በሆነ አንዳንዴ ደግሞ ብስጭትን በተላበሰ መንገድም እስከ መነጋገር የምንደርሰው
ስለምንፈልገው ሰው ያ ህይወት ስለምንፈልገው ስለምንጓጓለት ነው ብዬ ነው ማስበው። እና ወንዶች ደግሞ ብዙ ጊዜ አይመስላቸውም። ዝም ያለን ቀን ሴት ልጅ ዝም ያለች ቀን ግን በቃ ነገር ሁሉ አልቋለኝ ማለት ነው። እና ይህን ነገር ታሳቢ ብታደርጉበት እላለሁ ወንዶችዬ። በዚሁ አጋጣሚ እንግዲህ ባለፈው ያው አሁን ላይ የአብርሽ እንደዚህ መሆን ግን ምንም እየገባኝ አይደለም። ማለት የሚጠበቅ ነገር ነው ብዬ ነው ማስበው። ምክንያቱም ሰልችቷታልኝ ሩታ ማለት ነው። በጣም ደክሟታልኝ። አይታችሁ ከሆነ በጣም ብዙ ጊዜ በተደጋጋሚ ወደ አብርሽ በኩል ነው በቃ ይሄ በህይወታቸው ጣልቃ የሚገቡ ሰዎች እየበዙ ያሉት ከአብርሽ በኩል ነው። እና ሩት ጋር የለም እያልኩኝ አይደለም፣ አሉ የተወሰኑ ሰዎች ነበሩ ከዚህ በፊት ሁላችንም እንደምናውቃቸው በአንድም በሌላም መንገድ ማለት ነው። ሆን ተብሎ ለልህ ተብሎ የነበረ አንዳንድ ሀረካት ነበረ። ከዛ ደግሞ ይሄ በማስመሰልም ብዙ ሰዎች አንዳንድ ሰዎች ያው መተው ያውቃሉ። ግን ሩታ እንግዲህ አቋሟን አይታችኋል። በምን አይነት መንገድ ሰዎችን እንደመለሰቻቸው፣ በምን አይነት መንገድ ህይወቷ ሊበጠብጡ እንደሆነ ተረድታ ያን ነገር በደንብ አይታ እንዴት ነገሮችን ማስተካከል እንደቻለች፣ በምን አይነት ቁርጠኝነት እንዳሳለፈች አይታችኋለኝ ማለት ነው። አብርሽ ጋር ግን ስንሄድ ይሄ ነገሩ አይታይበትም። ብዙ ጊዜ ይሄ የመወላወል ይሄ ልስልስ ብሎ ነገሮቹ እንዲቆዩ የማድረግ ያ ነገር ካለ ደግሞ ውዶች በጣም መጠንቀቅ አለብን። ለምን መሰላችሁ? የሆነ ዝንባሌ እንዳለ የሆነ ፍላጎት እንዳላቸው በደንብ መረዳት አለባቸው። ይህን ከራሴም ተነስቼ ነው የምነግራችሁ። የማንም ሰው በህይወታችሁ በተለይ ወንድ ከወደ ወንዶቹ ከሆነ የሚመጡት ማለት ነው የሆነ ነገር ከሌለ በጭራሽ በዛ ልክ ምናልባት አሁን ላይ ከሶሻል ሚዲያውም አንዳንድ ነገሮች አንጻር ነገሮች ከልክ አልፈው ሊሆን ይችላል። ግን በትክክለኛው ህይወታችሁ ነው ምላችሁ፣ ከካሜራ ጀርባም ነው ምላችሁ